በጣም እናመሰግናለን። እንደዚህ አይነት እንድንሰበሰብ ሁሉም ሰው በራሱ ላይፍ ላይ ሩጫ ህይወት ውስጥ ነው ያለውና እንደዚህ ቤተሰብ ሰብሰብ በሚልበት ታይም ደግሞ ያ ብዙ ጊዜ ያው በበዓል በምናምን እንደተለመደውና ከበዓል ውጭም እንደዚህ መገናኘት ትልቅ ነገር ነው። አንዳንድ ጊዜ ደግሞ ያስፈልጋልን ብዬ አስባለሁ። እንደዚህ በጣም እናመሰግናለን። እንደዚህ ታይም ሲኖር ብዙ ነገር ማውራት ይቻላል፣ ስለ ፋሚሊም ስለ ራሳችንም ጉዳይ ምናምንና ጥሩ ነው። ደስ ብሎኛል ማለት በዚህ አጋጣሚ ደስ ስላለ ደስ ብሎኛል። እኔም ደግሞ በጣም ደስ ያለኝ እናንተን እንደዚህ ስላየኋችሁ፣ ምክንያቱም እንዲሆናችሁ እንዳያችሁ ነው የምፈልገው። መከፋፈል የሆነ ነገር ሳይሆን ብዙ ነገር ህይወታችሁ ላይ ልታሳልፉ ትችላላችሁ። ብዙ ነገር ሊገጥማችሁ ይችላል። ህይወት ውጣ ውረድ ናት ማለት ምድር ላይ ስትኖር ሁሉም አልጋ ባልጋ የሆነ ምንም ነገር የለም። ሁሌ ፈተና ናት። ግን ደግሞ ያንን ፈተና አሸንፎ በመልካም ነገር ያው ቤተሰባዊነትን አብሮ መሆን የመሰለ ትልቅ ነገር የለም። ለምን ዞረን ያው ቤተሰብ ስለሆነ ያንን ነው አሁን ልጅነታችሁን እንድታስታውሱ አብሮነታችን እንዲጠናከር በሚል ነው ይሄ ነገር። ለምን አላደርገውም? ከነዚህ ውዥንብር ለምን ትንሽ ጊዜ ከውዥንብር አይወጡም? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። የሰው ልጅ ዋናው ሰላምና ጤና ሲሆን ነው ሁሉ ነገር የሚሆነውና ቤተሰብ ዛሬ ለየት ባለና ደስ በሚል ነገር ነው የመጣሁትኝ። በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁ። ዛሬ ቤቴ ላይ ነው ያለሁትኝ። የሚገርም ድባብ ነው ያለው። ቡና እየተፈላ ነው። ፏፈጭ ብለውና እዚች ጋር ያለው ነገር ምሳ ፕሮግራም አለኝ። ከማን ጋር አትሉኝም? ከወንድሞቼ ጋር ፕሮግራም አለኝ፣ የምሳ ፕሮግራም። ምክንያቱም አብርሽ ስለተፈታ ብዙ ነገር እያሳለፈ ስለሆነ እስቲ ዛሬ የቤተሰብ ጊዜ ሰብሰብ ብለን ወንድማማቾች ተሰብስበን ሀይሚዬና ኤልዱዬ ቢገኙ ምንኛ ደስ ባለኝ። ግን ሩቅ ናቸው፣ በየፊናችን ተበታትነን ያለ ነው ብያቸዋለሁ። አንድ ቀን መድኃኔዓለም ካለ ይህን ቀን ይመጣል ብዬ አስባለሁ፣ ተሰባስበን የምንገናኝበት። ዛሬ ደግሞ ቅርብ አሉ የምላቸውን አሁን ላይ ውዥንብር እየተፈጠረ ስላለ እስቲ የቤተሰብ ጊዜ አንዳንዴ የቤተሰብ ጊዜ ስታሳልፉ ቤተሰብ የሆነ የኋላ ትዝታን ይመጣልና ትዝታ በሚመጣ ሰዓት ፍቅር በምታስታውሱ ሰዓት ወይኔ ያ ጊዜ በሚል ነገሮቻቸውን ጥምረት እንዲኖረው ስለምፈልግ ነው ወንዶቹን የጠራኋቸው ማለት ነው። ዛሬው 3 ወንዶች እኔ ቤት ይመጣሉ። አብርሽ፣ ኤፋና ዴቭ ይመጣሉ። ሜቢ አላቅም፣ ሁለቱ ከቀደሙ አላቅም፣ ወይ አብርሽ ከቀደሙ አላቅም። ብቻ ኑ ብያቸዋለሁኝ፣ ይመጣሉ። እና ቤተሰብ ዛሬ የሚገርም ጊዜ ከኔና ከወንድሞቼ ጋራ በእኔ ቤት የሚገርም ጊዜ እንድታሳልፉ ጋብዛቸዋለሁ። ከውዥንብር ከአንዳንድ ነገሮች ወጥተን እስቲ ደግሞ የቤተሰብ ጊዜ እናሳልፍ በሚል ነው ይህንን ነገር ያዘጋጀሁትኝ። ናፍቀውኛል፣ የምሬን ነው የምላችሁ። ከግርግር ወጥተን አብረን ቁጭ ብለን የምናወራበት ጊዜ የምንጮትበት ጊዜ ይናፍቀኛል። ሁሌ ሩጫ ነው እና ያ ነገር ደግሞ ዛሬ ለመቅረብ አብረን እንግዲህ የምናሳልፍ ይሆናል። እናንተም አብራችሁን አሳልፉ። የሌለ ነገር የለም። ወንድሞቼን ደስ እንደሚላቸው ተስፋ አደርጋለሁኝ። ቡና እየተፈላ ነው እና እኔ እንጃ አላቅም ለምን እንዳልኳችሁ ታውቃላችሁ ቤተሰብ። የሆነ አንዳንዴ ያስፈልጋል አይደል? የቤተሰብ ጊዜ ይናፍቀኛል። እኔ አንድ ሆነው ማየት እፈልጋለሁ እና ያ ጊዜ እንዲጠናከር ነው የምፈልገው እና ለዛም ነው ይህ ቀን ያዘጋጀሁትኝ። ትንሹም አለ ኤፍሬም አለ፣ ትንሽ ጎረምሳ ላይ ነው እሱ እና እሱንም ሰብሰብ አድርገን እንግዲህ አብረን የምንሆን ይሆናል፣ ጊዜ የምናሳልፍ ይሆናል። ቤተሰብ አብራችሁን ሁኑ። ያለውን ነገር ደግሞ አሳያችኋለሁኝ። ማን ይቀድማል አላቅም ቤተሰብ። እስከዛ ድረስ ያለውን ነገር ሬዲ አድርጌ ምሳ ሰዓት ስለሆነ ያው እንዳይርባቸው ነው ወዲያው ሬዲ አድርጌ ያስቀመጥኩትኝ ማለት ነው። በማዘጋጀት ወንዶች ታውቃላችሁ ሲርባቸው ወዲያው እንትን ማለት ነው የሚፈልጉት እና ለዛ ብዬ ነው ይሄንን ነገር እንትን ያልኩትኝ። እና እስቲ ቤተሰብ መጀመሪያ መግቢያውን ልስራላችሁ ብዬ ነው ይሄንን ያደረኩት። መጡ። ወይኔ እንዴት ደስ እንዳለኝ መድኃኔዓለምን። ኑ ግቡ ውዶቼ። ሰላም የኔ ማሮች
እንኳን ደህና መጣችሁ። እንዴት ነው? ሰላም ነው? ደህና ናችሁ? እንዴት ነሽ? ኤፋ ወራምሳው እንዴት ነህ አባቴ? ደህና ነህ? ሰላም ነው? አማን አብርሽ እየመጣ ነው። ኧረ እየመጣ ነው አላችሁ። የኔ ውዶች እንዴት ናችሁልኝ? ሁሉ አማን? ቆይታ ሁሉ ደህና? ሁሉ ሰላም ይመስገን። አለን። ምንድን ነው ይሄንን ሁሉ ነገር ሰብስበሽ ዛሬ ምን ድግስ ነው እንዴ? ለእናንተ ድግስ አይደለም፣ ምንም ነገር ያንስባችኋል። ምሳ ተጠፍተን የመጣ ነው። ምሳ እኮ ነው የመጣ ነው። ምሳ እንዳበላ እህታችን ጋር ምሳ አለ። እህታችን ጋር ምሳ አለ። እንዴ ብትበሉ ነው እናደዳለን። እህታችን ምግብ ይጣፍጣል። በዛ እንዴ ግን የሆነ አመት ባለ ድባብ አስመሰልሽው። የሆነ ምሳ ከምሳነቱ ወጥተሽ ወደ አመት ባለነት አስማለታሽ። እዚች ጋር ሁላ ብዙ ነገር አለ። እንብላ እብዲውን ክልጭ አንተ በቃ ቶሎ ብለህ ምግቡ ላይ መስመር ነው አይደለ? ይሁን እንግዲህ አሁን እንዴት ነሽ አንቺ? ሁሉ ሰላም? ይሄንን ሁሉ እየተንጎዳጎች ደከመሽ? ችግር የለውም እንዴ እኔ አንድነታችሁ እንኳን መጣችሁልኝ። ይሄ ነው የምፈልገው። ሲጀመር ትንሽ ልናሳልፍ ብዬ ነው። ያው ዛሬ ደውለሽ ስጠሪኝ ነው እኮ ያው በቃ ደስ አለኝ። ሀሳቡም ተመቸኝ። አንድ ላይ መሰባሰባችን አንዳንድ ጊዜ እናታችን ጋር አባታችን ጋር ስንሄድ ነው እንደዚህ አይነት ነገር ያለው። እዚህ አዲስ አበባ መቼስ ሁላችንም በየስራ ሁላችንም ባለንበት ዙሪያ ስለምንዞር ይሄ ድባብ ደግሞ ታላቅ እንደመሆንሽ መጠን በጣም በጣም ደስ ይላል። ተመችቶናል። አንተ ተመችቶሃል? እያወራ እየበላ ዝም ብለህ አትብላ አውራ። ምንድን ነው የአንተ እኮ ነው የትም አይሄድብህም እንዴ? ቤተሰብ ሆዱን ይወዳል። ለዛ ነው ሙዝም አለ ትጨምራለህ። ሆዱ የሚጠላ የለም። ሙዙ አየር ይዘል ቦታ ይዘል። በእርግጥ በባህሪ ወንድ ልጅ ሆዱን ይወዳል። ሴቶች ናቸው የማይወዱት። ሴት ልጅ ሲጀመር ምግብ አስፈላጊ ነው ለሁሉም ልጅ፣ ግን ወንድ ልጅ ደግሞ ይባላል። ግን የሰሞኑ ሙቀት እንዴት አያችሁት? አልቻልኩትም እኔ። ኧረ እግዚአብሔር በጣም ነው የሚሞቀው። በጣም ነው የሚሞቀው። ቤት ውስጥ ነው የሚሞቀው፣ ውጭ ላይ ነው የሚሞቀው። በጣም ነው የሚሞቀው። እንደውም ያንቺ ትንሽ ቀዝቀዝ ስለሚል ቤትሽ ደግሞ ታምራለች። ቀልጠፍ ያለች ነገር ነች። ቀልጠፍ ብላ ቀልምጭ ብላ እንዲህ ነው ያለበት ነው። እና ደህና ነሽ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ናችሁ? ሀሳቡ ደስ ይላል። እንደዚህ አንዳንዴ ከጭቅጭቅ ወተን ከምን ነገር ወተን የራሳችን ጊዜ የራሳችን ታይም መኖር። አዎ እኔ ናፈቀኝ እኔ እግዚአብሔር ናፈቀኝ። አብረን የምናሳልፍበት እየተጫወተን የምናሳልፍበት ጊዜ ለዛ ነው። እስቲ ዛሬ ለምን ይሄንን አላደርግም ብዬ ነው የጠራሁት። አይ እኔ ነገር ምንድን ነው እዚህ ይሄ ነገር ለቅሶ ቤት ነው ማለት አንተ አበራሽ አዘራጋት መሰለ። አረ ምንም አዘን የለም። አንተ እኔ ስለምወድ ነው። አይ በቃ አብዛኛው ጊዜ ነገር ባይሆን ለቅሶ ቤት ነው። አይ ንፍሮ እኔ እወዳለሁ እንደዚህ አሁን ከቡና ጋር ምናምን ሲኖር ደስ ይለኛል። በርግጥ ቆሎ ነገር ንፍሮ ምን ነው ያወዳለው ታውቂያለሽ። በርግጥ አንተ እሱ በጣም ነው የሚወደው። አንተ ድሮ ለቅሶ ታዘ ነበር አለማ ለቅሶ ቤት ቁጥር አለ ንፍሮ። ኦኬ አሁን ለቅሶ ቤት መጣን መሰለኝ። ኧረ አይደለም እንዴ አንተ ምን የሆነ ሰው ልናስናናው ማለት በጣም ይስረኛል። ምንድን ነው ታችን ደህና ናት። ምንም አልሆነችም። ምንም የለም። ያውም እንደዛ እየሳቀች እንደዚህ አይነት አታውቃለህ። በቅርቡ እያናደርካት ስለሆነ በቅርቡ እያዝናናሁት ያለው ለዛ። አዎ ያው ከልብ እያሳካት ነው። አሁን እኔ ደስ አለበት። አሁን እኮ ምግቡ ሲጀመር ምግቡም ቀርቦ ራበን እኮ ልጅ አይመጣም። እኔ እኮ አብራችሁ የመጣችሁ ነበር የደረስክ ነበረው። አይ ደርሻለሁ። እዚያ ከሆነ ሰው አካል ይዞት መሰለኝ ነው እንዴ? እንዴ ከሱ ጋር አብረን እንድንጀምር ሳኔ ራሴ ሳልበላ እናንተን እየጠበቅኩ ነው። እግዚአብሔር ተለያይቶ ከመብላት ይሻላል። አሪፍ ነው። ያ ለበቀ የቤተሰባዊነት ጊዜ ይሻላል። አረ በጣም ደስ ይላል። ደርሳል። ለዛ በሚል ነው ደግሞ ደርስ ነው ብሎ አረ ሀሳብሽ በጣም ተመችቶናል። እኔ በግሌ በጣም ተመችቶኛል። ዛሬ እንግዲያው ትንሽ ማለት ደስ ብሎኛልም። የሆነ እንደዚህ አንቺ ደግሞ ስለደከምሽም አሳዘንሽኝ። ዝም ብለሽ ለኛ አንቺ ይሄንን ሁሉ ዝም ብለሽ ሽሮ ምናምን ነገር ሰርተሽ እንትን አትይ እንዴ? ለየት የሆነ ሰዓት ላይ አሁን ለየት ያስፈልጋል እኮ። አሁን ዝም ብላችሁ ስትመጣ ያገኛችሁትን ቤት ውስጥ ትበላላችሁ ኖርማል። ግን የሆነ ሰዓት ደግሞ ያስፈልጋል። ጀበር በምግብ እኮ አትተማም። አለ ካለች ሶስት አይነት የሆነ ነገር አለ እና ግድ ነው አንዴ ግዴታ ነው። እኛ ነን እንጂ አለ
ያው መንገድ ላይ ስመጣ እያደረቀኝ ነው የመጣው አንዱን እያለኝ አደከመኝ እኮ ቢያንስ እንኳን እዚህ መጥቶ ከአንቺ ጋር ትንሽ ያወራ እኔ እረፍት ላገኝ ያዝጋል። ኧረ በስመ አብ ያዝጋል ብቻ ነው እንዴ ያንን ያነሳል ይሄንን ያነሳል። ደህና ናችሁ ግን አለ ሁሉ ሰላም ድጋሚ እየጠየቀኝ ነው። ስራ እንዴት ሆኖ ስራ እባክህ እንዳለ ህንፃውም አላልቃለኝ መሀል ላይ ቆሞ ሰራተኞቹም እንዳለ ሰሞኑ በጣም ታውቃለህ ተበታተኑ። ይሄኛውን ባህሪ ትንሽ ቤተሰቦቻችንም ስላላዩት ያው ስንገናኝ እንደዚሁ በጣም ደስተኞች እና የሆነ ገና ያመጣው ዕቃ በስነ ስርዓት መግባት አለበት መጋዘን። እሱማ ልክ ነህ እባክህ። መጋዘኑ ተቆልፎ ንብረት ቁልፉን ጥዬው በምን እንደሚገባ የምሬ ግን ስራ እንዴት ነው? ስራ ይሄ ማለት መንገድ ላይ እየጠየቀኝ ስለመጣ ድጋሚ ሲጠይቀኝ ያሾፍኩበት እንጂ ስራ እግዚአብሔር ይመስገን በጣም አሪፍ ነው። ያው እየሰራ ነው። ለስራ ተወረድ ደስታና 20 ጊዜ ስጠይቅ በቃ ደስ አላለ እና ታዲያ ውጭ ላይ አድከማኝ መጣገና እዚህ መጣ ደግሞ ስራ ምናምን እንዴት ነው ምናምን ስለኝ እሷ ጠይቅ ለምን ምክንያቱም አላገኘችኝም ከናምንጣቴ ነው ገባ አይደል አንተ ግን ከሺ ጠይቀው አንቺ ከምትሰድብኝ አብሽ መጣ ደርሶ ነው መሰለኝ ግባ እንጂ ወንድም አለም እንዴት ናችሁ? ሰላም ነው። ደህና ናችሁ? እንኳን ደህና ቆያችሁ። ሰላም ዛሬ እንግዳው ተሰብስበናል። እንኳን ደህና መጣችሁ። ደህና ናችሁ? እንዴት ናችሁ? ሁሉ ሰላም? ማነው? እንዴት ናችሁ? አለነው ይመስገን። ቆይታ ሁሉ አሪፍ? ምንድን ነው ምን ተገኘ? ምሳ ፕሮግራም ነው እንዴ? ደስ ይላል። እንኳን እንደዚህ ሰበሰብሽ። አዎ ደስ አይልም? እንደዚህ ጊዜ ሙዚ ሎተሪ ወጥቶላት ነው እየጠየቅናት ነበር። አመት በዓል አስመሰልሽው ቤቱ መሰላም ነው ወይ ያልኳት ነበር። ዝም እንትን ነው በቃ አብረን ጊዜ እንድናሳልፍ ፈልጌ። ደስ አይልም? እንደዚህ አንዳንዴ እኮ ያስፈልጋል ከሆነ ነገር ወጣ ብለህ። ግን አንተ መጣው ብለህ እኮ ቆየ። እኛ ራበን እዚህ ጋር እያሳየችን እኮ የሆነ በቃ ያንንም ይሄ ደግሞ ይበላል ያገኘውን ያንንም ይበላል ይሄንንም ይበላል ዝም ብሎ ነው ይበላል። ኧረ ብሉ ይቅርታ እና አላችሁ ደህና ናችሁ? አለን እንዴት ሰላም ነው? ኧረ በስመ አብ ፏፏ አድርገሽዋል ቤትሽን ምናምን ሌላ የሰርግ ፕሮግራም ያለን አይመስልም። እነሱም ምንድን ነው እናንተ የፋሚሊ ፕሮግራም አንዳንድ ጊዜ እንደዚህ ያስፈልጋል እና ያው በጣም አንዳንድ ያስበዋለሁ እኛው ወይ አይሞላልሽም ቀን ሙሉ ስትሯሯጪ እዛ ስትሄዱ ያለሽ ምናምን እና ይሁን ብቻ አንዳንዴ እንደዚህ ያስፈልጋል። አዎ ያስፈልጋል እንዴ። አንድ ቀን ደግሞ በደንብ ሰብሰብ ብለን ከቤተሰብ ሙሉ ቤተሰብ ደግሞ እንመጣለን እግዚአብሔር ከፈቀደ። አሁን ግን ባለንበት እንዲህ ሳያችሁ እንዴት ደስ እንደሚል እንዴት ነው ሶስት ወንድማማቾች ኩራቶቼ ናችሁ እኮ ያው እንዲህ ሳያችሁ እንዴት ደስ ይሞቃል የምሬ ነው እግዚአብሔር ቤትሽ ይሞቃል። ግን ይሞቃል ዛሬ ምን ይሞቃል? አንተ ከውጭ ይሞቃል ግን ከበፊቱ ይሄ ሳምንት ጨበቀደም እየነገርኳችሁ በጣም ነው ሙቀት አለ። አየሩ ከውጭም ስለገባው ቬንቲሌተር ማስገጠምልሽ እንዴ? እሱም አንድ ነገር ነው። ጉባኤ ያለ መሰለህ እንዴ? በአሁኑ ሰዓት እኮ ሀገራችን ትንሽ ሙቀቷ በጣም ከባድ እየሆነ ነው እና ምሳ ምናምን እንብላና ከዛ በኋላ እንጨምራለን እንጂ ርቦታል ሲጀመር እና እንዴት ነው አሁን የመጣሽው ወይ ቆያ? ኧረ ምን አንድ 10 ደቂቃ ሆነ። 10 ደቂቃ? አዎ እንዴ እና እኛ ከመንገድ ነው አርቦን ነው የመጣ ነው። ይሄ ደግሞ በዛ ላይ ገና አርቦ መንገድ ላይ ሌላ ቦታ ገብተን እንብላ ይለኛል። ኧረ በእናትህ ምሳ ነው የተጠራ ነው እዛ ሙሉ ሰበላ ነው አረን ለማርቦኛል ሲል በቃ እዚሁ በልተን እንሂድ አልኩት። ወደም ወደኔ ታሳብባለህ አይደለ? የሚመስለው የሆነ ባይዞ የሆነ ድግስ ቤትም ስትሄድ ባዶ ሆና አትሄድ፣ መጥፎ ነው። ኦኬ ወደም ባዶ የተወሰነ ነገር በእርግጥ ጋሽዬ ይላል እኮ ድግስ ቤት ስትጠራ በልተህ ነው መሄድ ያለብህ። አንተም በሱ ኮርጀ ነው ያው መንገዱ ምኑ ንጹህ ቢሆን ወደ ግራ ትሄድ ማለት እንደዛ ነው። እና እንዴት ነህ? ታንተስ በሰላም ነው?
ያረፈድከው ወይስ መንገዱ አዝግ ነው? ክራውድድ ነው? ምን ያስጠላል እባክህ። በጣም አስቸጋሪ ነው ማለት ያው ክራውድድ ነው ይደብራል። በአሁኑ ሰዓት መኪናም እየበዛ ነው መሰለኝ ነገራችን ላይ ታጠባቸው ተነስ እንደ አንተ አትነሳም እንደ ምን ነው ሲጀመር ሰጣው እንጂ ነው ወግ የምታጠባው እንዴ? እንደዚህ የሚባል ነገር አለ እንዴ? ታናሽ ነው እቀመጣለሁ። ምንድን ነው አትሳቅ፣ ዝቅ በል ደግሞ ወገብ አይሰራም። ወገቤ ታማሚ ነኝ። አይዞህ ማታ እወቅታለሁ። አንድ ሳምንት እኔ ጋር ትመጣና ያዝሽ እንግዲህ አትቀመጭም? እቀመጣለሁ። እየበላን እንጮህ የሚያልቅ መስሎ ነው። እኔ ደግሞ ለአንተ ላስታጥብ። ና አንደኛ የተነሱ እና እንዴት አየኸው? የሁሉ ደክማ እንግዲህ ለእኛ ብላ ዝም ብላ ነው። ምን ለእኛ አንተ ሽሮ ሰርታ መጠበቅታ አንዳንዴ ወጣ ሲል ደስ አይልም? እኔ እኮ ኖርማል ዝም ብላችሁ እያልኩት ነበር። ዝም ብላችሁ ስትመጡ ያገኛችሁትን በታችሁ ትሄዳላችሁ። አንዳንዴ ደግሞ ያው እኛ መድከምሽ አሳዝኖ ነው እንጂ በእርግጥ እንደዚህ አይነት ነገር ደስ ይላል። እንዳሁን ትንሽ ደግሞ እዚህ ጋር ጥሬ ነገር ተስቀምጪ እየቆረጠን የምንበላው ነገር ብናገኝ አስቀምጣለሁ። አሁን ችግር አለ። ይሄ ሁሉ ገና አውርታ ጉዜ እዚህ ጋር ሽሮ የሆነ ነገር ቢሆን በምስር ቢሆን ይደብረኛል። ቤት ያፈራው ነው ይሄንን ተዘጋጅተው እንጂ አይ ችግር የለውም። አንቺ ብቻ መቸሽን ዋናው መስራት። እሺ ነይ እየተዳናት መብላት ይከብዳል። አዎ ነይ እንጂ ነይ ጉዜ ነይ አንቺ ቁጭ በቃ እሺ በቃ እሺ በሉኝ። ሲያዙ ከዛ ነው እንትን ከሱ ይደረጋል። አቤት ዛሬ በስንት ጊዜ እንደዚህ ተገናኘን አይደለም? እንደዚህ ተሰብስበን ከበላላችሁ እኔ እንደውም በአንድ ትሪ ላቀርብላችሁ ነበር የልጅነታችሁ ትዝ እንዲላችሁ ብዬ ነበር። ለምን ታያለሽ? ከጊዜው ጋር ሊድ ብለሽ ነው እንደዛ የነ እንጂ ላቀርብላችሁ ነበር እንደዛ። ምን ጨመር እንጀራ? ኧረ አልፈለግም። ጨመርላ ይሄን አግረው ዳሞኝ ይባላል ይርበኛል ነው ኮረት ኧረ አብርሽ ተው ግን ተው። አይ አንተ ለተቀልደኛ መጣባችሁ አይገርምህም? ሌላ ደግሞ ተጨመጣለ ኮረት እንትን አጥንቱን በሱ ደግሞ አጥንቱን አንተ እኮ አትቀልድ፣ በቃ አትቀልድ። የዶሮ ወገር ወዳለው ባይዘው ነይ እሱ ነው። ምንድነው አንተ ሁሉንም ወስደህ ለኛስ እንዴ? እኛ እንብላ እንዴ? ምን ይሻላል? ዛሬ ምንድነው ነው አርብ እናስመልክት ብለን የሁለት ወር ጾም እኮ አላለቀም። ምን ነው? ኧረ አላለቀም። ኧረ እኔ አንተ ከዛ ጋር የተገናኘ አይደለም ሲጀመር በቃ እንዴ ከዛ ጋር የተገናኘ ሆኖ ሳይሆን ነው ወደዚህ አንዳንዴ እንደዚህ ያስፈልጋል ብለሽ ነው? አዎ ከስጋም ደግሞ ወጣ ብላችሁ እኮ አይነትም ማለት እኮ ስጋ ብቻ ሁሌ ሲበላ ጥሩ ሰላጣም ያስፈልጋል። ቆየህብን ትንሽ አትፍራው ብለው አትፍራው ምግቡ ብለው የመጣ እሺ አንተ እንደሆነ በቃ ትቸኩላለህ ለነገሩ። ኧረ ብላ ግድ የለም። እሺ በኋላ እናወራለን። ልብላና ነበር ማውራት። እሺ ነራ የምር አብላ ታላቅ ለዚህ ነው ቀደመ ቀድመ ጀመረ ግን ቀደመ እህቴ ሙያ ካንደኛ አመሰግናለሁ። ወይኔ እንትን ቆይ ፓስታ ረሳሁ። ኧረ ይበቃል። ለምን
ፓስታ ይወዳል አብርሽ ትወዳለህ አይደል? እኔ ፓስታ ይመቸኛል። እስቲ ጠጋ አድርጉልኝ። ጠጋ ሳይበዛ አዎ። እሺ ነው ቅርብ ሰዓት ስለበላው ይኸው መጣ ና ዴቭና አሁን እስከናገም እኔ ፓስታ አልፈልግም። እሺ አትፈልግም? አዎ እንደ ፓስታ ይከሳል። እስከናገም አንበላ። ለምን ጋብ ላይ ሆናችሁ ከዚህ በላይ ወዴት አንብረን ለነገም ጭምር እንደዛ ከሆነ አሁንም ድጋሜ ይሄንን ጨርሰን ሌላ እናነሳለን። እሱ ለነገ ደግሞ ሊሆን ማለት ነው። ለነገ ፈጣሪ ያውቃል። በእርግጥ እናንተ ናችሁ እንጂ እኔ እንኳን ቤት ገብቼ እበላለሁ። ኧረ ይበላሉ እነሱም እንዴ። እንደዛ ማብላ አታብሽቃቸው። ምንድን ነው እግዚአብሔር እስከ ዛሬ በምንድን ነው አጥተዋ ቢከብደን ማዘርጋ እንሄዳለን። ችግር አለ ሁለት ነው እንዴ። ግን እናንተ ምንድን ነው ቢያንስ ቤተሰብ እንኳን እንብላችሁ ነው እንዴ? ዝም ብላችሁ መብላት ሲያጋፍጠን እንዴ እና እንብላ ይባላል። ባህላችን ነው። አንዴ እንብላ ባህላችን ነው ብዬ ነው። እሺ እንብላ። ቀደምኳ ከተቀደምኩ በኋላ ነው እንዴ? ተጎታችኋል፣ እየበላችኋል። ምንድን ነው የምታጎርሰኝ? አንተ ምን ታጎርሰ? የሴት ጉርሻ አረገባ አስታውሽ የተጎረስኩ ነው። ደበረ እንዴ? ኧረ አይደብረኝም። አንተ አታጎርስማ? እኔ ጉርሻ ማጎረስ አልችልም። ነው ያው እየተበላ አይወራም ተብሎ ነው። ግን እናውራ። ተጫወቱ። እየተጫወታችሁ ጠገባችሁ? አሁን የኢንጆይ ጊዜ ነው የምንመራረቅበት። አሁን ፍሩት እየበላችሁ ጭራሽ ደግሞ እንመራረቅ ቡና ፈላላችሁ። ወይስ በእርግጥ እህቴንማ ማመስገን አለብን። እንደዚህ ሰብስባን የፋዘርን ምርቃት የወሰደው እስኪ። በእርግጥ እህቴ የእውነት ዛሬ በጣም ደስ ብሎኛል። ለምን ቢባል ያው ይህን አይነት ጊዜ በእርግጥ በጣም አናገኝም። ሲጀመር ሁላችንም እናውቃለን። ሁላችንም ስራ ላይ ነው ያለነው። ሁላችንም በራሳችን ነገር እየሮጥን ያለነው እና ይህንን ነገር በማድረግሽ በጣም እጅግ በጣም እናመሰግናለን። እንዲሁ ደግሞ አሁን ሶስታችን ሲጀመር ተገናኝተንም አናውቅም ነበር። ያው ድንገት ቤት በዓል ምናምን ሲኖር ቤተሰብ ጋር ሲኬድ እንጂ እንደዚህ አይነት ጊዜ ለማግኘት ትንሽ ከባድ ነው እና ዛሬ ደግሞ እንደዚህ አይነት ውድ ጊዜ ስለሰጠሽን ጊዜሽን ሰውተሽ ስራሽን ትተሽ ይህንን ጊዜ ስለሰጠሽን እጅግ በጣም በእኔ ታላቅ ስም አመሰግናለሁ። ምትለኝ ምርቃትና ግን ምስጋና የተለያየ። አይ እኔ አሁን ይሄ ምስጋና ነው እና ትመርቃላችሁ። እኔ መጀመሪያ ላመስግን ብዬ ታላቅ ነው የሚመርቀው። በእርግጥ ግን የትንሽ ትልቅ እኮ አለ። ያው ምንድን እኔ መመረቅ አልችልም። አንተ ነህ በቃ እሺ የምትኮርጀው ከልጅነት ጀመረ። አብርሃም ነው የሚችለው ሲያጋፍጥ ማለት ነው። አይ ችግር የለውም። ዋናው ነገር ነው የቀልዱ ቀልድ ነው። ግን ደስ ብሎኛል። በጣም እናመሰግናለን። እንደዚህ አይነት እንድንሰበሰብ ሁሉም ሰው በራሱ ላይፍ ላይ ሩጫ ህይወት ውስጥ ነው ያለውና እንደዚህ ቤተሰብ ሰብሰብ በሚልበት ታይም ደግሞ ብዙ ጊዜ ያው በበዓል በምናምን የተለመደው እና ከበዓል ውጭም እንደዚህ መገናኘት ትልቅ ነገር ነው። አንዳንድ ጊዜ ደግሞ ያስፈልጋልን ብዬ አስባለሁ። እንደዚህ በጣም እናመሰግናለን። እንደዚህ ታይም ሲኖር ብዙ ነገር ማውራት ይቻላል፣ ስለ ፋሚሊም ስለ ራሳችንም ጉዳይ ምናምን እና ጥሩ ነው። ብቻ ደስ ብሎኛል እውነት። ደስ ስላለ ደስ ብሎኛል። እኔም ደግሞ በጣም ደስ ያለኝ እናንተን እንደዚህ ስላየኋችሁ። ምክንያቱም እንዲሆናችሁ እንዳያችሁ ነው የምፈልገው። መከፋፈል የሆነ ነገር ሳይሆን ብዙ ነገር ህይወታችሁ ላይ ልታሳልፉ ትችላላችሁ። ብዙ ነገር ሊገጥማችሁ ይችላል። ህይወት ውጣ ውረድ ናት ማለት ምድር ላይ ስትኖር ሁሉም አልጋ ባልጋ የሆነ ምንም ነገር የለም። ሁሌ ፈተና ናት። ግን ደግሞ ያንን ፈተና አሸንፎ
በመልካም ነገር ያው ቤተሰባዊነትን አብሮ መሆን የመሰለ ትልቅ ነገር የለም። ለምን ዞረን ያው ቤተሰብ ስለሆነ ያንን ነው አሁን ልጅነታችሁን እንድታስታውሱ አብሮነታችንን እንዲጠናከር በሚል ነው ይሄ ነገር። ለምን አላደርገውም ከነዚህ ውዥንብር ለምን ትንሽ ጊዜ ከውዥንብር አይወጡም በሚል ይሄንን ያደረኩትኝ። ዛሬ እንግዲህ አንላቀቅም እስከ ምሽት ድረስ አብረን እናፈላለው። አዳሜ የሆድህን ታወራለህ። ያንን ነው የምፈልገው። ደስ ይለናል። ያው አንዳንዴ ይሁን አለ ያው ሁልጊዜ የሚባለው ነገር አለ እኮ ሰው ልጅ እንኳን ሰውና ሰው እግርና እግር የሚጋጫል ይባላል። አንዳንዴ ብዙ ጊዜ የሀሳብ ልዩነት ይኖራል። ምክንያቱም አብርሽን በግሉ የሚያሳልፈው ህይወት ሌላ ነው፣ ይፋ የሚያሳልፈው እኔ የማሳልፈው ሌላ ነው እንጂ የምታሳልፊው እያንዳንዳችን ብዙ አይነት ላይፍ ስንምናሳልፍ አንዳንዴ ጊዜ የሆነ ምናልባት ተገናኝተን ራሱ የሆነ ወይ ቶሎ በቃ ሰላም ተባብለን የሆነ ነገር አውርተን ወይ የሆነ ነገር ብለን እንለያያለን። እንደዚህ ግን ሰፊ ጊዜ ሲኖርሽ የበለጠ ደግሞ ለመግባባት በደንብ ለማውራት ይሆናልና ይሄንን እድል ስላመቻቸሽልን በድጋሚ እናመሰግናለን። ከዚህ ባለፈ ደግሞ ቤተሰቦቻችን ደግሞ ያው ይህንን ጊዜ ስላያችሁ ያው ከዚህ በኋላ ያለው ነገር ለእኛ ተወልንና ሁላችሁንም እንወዳችኋለን። እናመሰግናለን። እስከ ምሽት ድረስ እንግዲህ ዛሬ አንላቀቅም፣ አብረን እንቆያለን። ከቤተሰብ ጋር ግን ያለን ነገር እዚህ ጋር ያበቃል። እንግዲህ አናምር ቤተሰብ ናፍቆኝ ነበር ትላላችሁ ይሄንን እንትን ማለት ነውና ሰላማችሁ ይብዛልኝ።